እግዚአብሔር አምላካችንን ስለዚህ ስለተወደደ ሰዓት እናከብረዋለን። በዚህ ሰዓት ያው የምንመለከተው የራእይ መጽሐፍ ነው። የራእይ መጽሐፍ ምዕራፍ 7 ላይ ደርሰናል። እስቲ የደረስንበትን ቦታ ላንብብላችሁና ከዛ እንቀጥላለን። ራእይ ምዕራፍ 7 ቁጥር 4 ቁጥር ላንብብላችሁ። የታተሙ ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ይላል። ከዛ ቁጥር 7 ላይ ወረድ እንበል። ከምናሴ ነገድ 12,000፣ ከስምዖን ነገድ 12,000፣ ከሌዊ ነገድ 12,000 እያለ ይቀጥላል። እንግዲህ ዛሬ የምንመለከተው ዛሬ የስምዖንንና የሌዊን ነገድ ነው። ባለፈው እንግዲህ እግዚአብሔር በብዙ መልኩ ባርኮናል። ዛሬም እንቀጥላለን። እንጸልይ። ሰማያዊው አባታችን እግዚአብሔር ሆይ ክብር ምስጋና ላንተ ይሁን። ስለዚህ ስለተወደደ ጊዜና ሰዓት ክብር ላንተ ይሁን። በነገር ሁሉ ተባረክ፣ ከፍ በል። የመንፈስ አቅም ጉልበት በነገር ሁሉ እንዲረዳን እንጸልያለን። የጥበብ የማስተዋል መንፈስ፣ የጸጋህ ጉልበት፣ የህይወት ኃይል በብዙ እንዲለቀቅ እንጸልያለን። ይህ የወንጌል እውነት እስከ ምድር ዳር ይደርስ ዘንድ እግዚአብሔር ሆይ ክብር ላንተ ይሁን። ከፍ በል፣ ተባረክ። በኢየሱስ ክርስቶስ ስም አሜን። እንዳነበብኩት ዛሬ የምንመለከተው የስምዖንን ነው። መጀመሪያ የምንመለከተው በመጽሐፍ ቅዱስ ላይ ብዙ የተባረኩ ሐሳቦች አሉ። ከተባረኩት ሐሳቦች መካከል የዚህ የራእይ መጽሐፍ ሐሳብ ነው የተባረከው ሐሳብ እና አሁን እያየን ባለነው ገጽ ውስጥ የራእይ መጽሐፍ መንፈሳዊ መጽሐፍ ነው። በዚህ መጽሐፍ ውስጥ እንዳሉ እነዚህ አሁን እያየናቸው ያሉት የ12ቱ ነገድ ምስጢራዊ ሐሳቦች የሚገርም ሐሳብ ነው። ምን ማለት ነው? 144,000 ምን አረጉ ይላል? ታተሙ ይላል። 12ም በ12 ምን አድርጎ አብዝቶ በቁጥር። ነገር ግን ነገሩ ምንድን ነው እየተባባለ ነው? መንፈሳዊ ነው። እነዚህ 12 የነገድ ስሞች የባህሪ ስሞች ናቸው። እንደገና ደግሞ 12ቱን ነገዶች ምን እያደረግን ነው? አሁን አንድ በአንድ እያየናቸው ነው። 1 2 3 4 እያለን ዛሬ 7 8ን እናያለን። እንደዚህ ደግሞ ከአንድ ጀምሮ እስከ ታች 12 ድረስ ስንወርድ ደግሞ በቅደም ተከተሉ በእግዚአብሔር ልጆች ሕይወት ውስጥ የክርስቶስን አስተሳሰብ እና ተፈጥሯዊ ብስለትን፣ ጥበብን፣ አቅምን በሂደት እግዚአብሔር በእኛ ውስጥ እያበቀለ ወይም እያሳደገ በህይወት እየተለማመድ ነው እንድንሄድ የተሰጠ 12 መንፈሳዊ ባህሪያት ነው ማለት ነው። በእያንዳንዱ ከይሁዳ ጀምሮ ባየነው ባህሪ ውስጥ በውስጣችን እግዚአብሔር ምን ያደረገውን ያፈነጠቀውን የገለጠውን እና እየገለጠ ያለውን ባህሪ እያንዳንዱ ምን እያደረግን ነው? እየተመለከትን ነው። ለምሳሌ ባለፈው ሳምንት ስለ ምናሴ አይተናል። ስለ ምናሴ ስናይ ምንድን ነው ያየነው? የቀደመውን ሰው ምን ማድረግ ነው? መርሳትን ነው ያየነው። የሚገርም ነገር እና ተመልከቱ፣ በህይወታችን ውስጥ የቀደመን አሮጌ ስርዓት፣ ልምምድ፣ ሃይማኖትን ምን ካላለ
ካልረሳን ወይም ካልተውን ወይም ስለዛ ካልሞትን ድረስ የፊት ለፊት የሆነውን አዲሱን መቀዳጀት አንችልም። ይሄንን ነበረ የምንመለከተው እና ይሄ 12 የመለኮት ቁጥርን 12 እርምጃዎችን እንደገና ዓለምን በጽድቅ ምን እንድንገዛ የባህሪ ግንባታ በህይወታችን ስለተደረገ ማለት ነው እንድንነግስ ወደ እግዚአብሔር ዙፋን ደግሞ እነዚህ ባህሪያቶች ምን ያደርጉናል? ይስቡናል፣ ያመጡናል። እያንዳንዱ ልምምድ በህይወታችን አስፈላጊ የሆነ ባህሪያትን ገላጭ እንደሆነ እንመለከታለን። የእግዚአብሔር ስም ብሩክ ይሁን። ስለዚህ ምንድነው የምናየው? ከስምዖን ነገድ ስንት ታተሙ አለ? 12,000 ምን አደረጉ ይላል? ታተሙ ብሎ ይነግረናል። እንግዲህ ይሄ ስምዖን የሚለውን ሐሳብ እንመልከተው። ማለቴ ጅማሬው ዮሴፍ ምናሴ በተወለደ ጊዜ ምንድነው ያለው? የአባቴን ቤት ምን አረገኝ አለ? አስረሳኛል። የአባቱ ቤት የመከራ ቤት ነበር። ታስታውሳላችሁ። ወንድሞቹ ምን አድርገውታል? ለባርነት እንደሸጡት፣ ሊገሉት አስበው እንደነበረ ብዙ ጣጣ አሳልፏል። ስለዚህ ምናሴ አለው እና የአባቴን ቤት ምን አረገኝ አለ? አስረስቶኛል። መከራዬንም ምን አረገኝ ይላል? አስረሳኝ ብሎ ይናገራል። ስለዚህ ልብ በሉ፣ መከራ ስቃይ ያለው በማ ህይወት ውስጥ ነው? በቀደመው ሰውነት ነው። እሺ እንጂ በአዲሱ ሰው የለም። በአዲሱ ሰው የእግዚአብሔር መንግስት ነው ያለው። የእግዚአብሔር መንግስት ደግሞ ምንድነው ስራው? ጽድቅ፣ ሰላም በመንፈስ ቅዱስ የሆነች ደስታ ናት ነው የሚለው። እንግዲህ አሮጌው ሲገፈፍ መከራንም ትረሳለህ፣ እንረሳለን ማለት ነው። ስለዚህ በዚህ ዓለም ላይ ያለው ተጽዕኖ የተለያየ ጭንቀትና መከራ እና ማስጠበቡ የቀደመው ሰው እንደሆነ እናስታውሳለን። እግዚአብሔር ግን በጊዜው ምን እያደረገው ነው? እየገደለው ምን ያደርገናል? ያስረሳናል። እንግዲህ የቀደመው ሰው ያ ምናሴ የሚለው የቀደመውን ሰው ስንረሳ አዲሱን ምን ስናደርግ ስንለብስ ደግሞ ሌላ ህይወትን ምን ያደርገናል? እንደሚያጎናጽፈን የሚያመለክት ነው የዛሬው ሐሳብ። ምንድን ነው የሚለው? ደግሞ ምን አረገች? ጸነሰች፣ ወንድ ልጅም ምን አረገች ይላል? ወለደች። ያዕቆብ ሚስት ልያ በመጀመሪያ ሮቤልን ወልዳለች። እሺ ልያ ማለት ማን ናት? የተጠላችው ሴትዮ ናት። መወደዴን ምን አደረግ አወቅኳለች። ስለዚህ ከዚህ በኋላ ባሌ ይወደኛል ብላ ስሙን ሮቤል እንዳለችው እናያለን። ስለዚህ ከዛ ቀጥላ እግዚአብሔር ደግሞ ምን አረገኛለች? ደገመኝ ነው የሚለው። ደግሞ ጸነሰች ይላል። ወንድ ልጅ ወለደች። እኔ እንደተጠላው እግዚአብሔር ምን አረገ? ስለሰማ ይህንን ምን አረገኝ? ደገመኛለችና ስሙን ምን አለችው ይላል? ስምዖን ብላ ጠራችው ይላል። ስምዖን ብላ ምን አረገችው? ጠራችው። እንግዲህ ስምዖን የሚለው ቃል እግዚአብሔር ምን አረገችኝ ማለት ነው። ምን አረገኝ ማለት ነው? ሰማኝ ማለት ነው። እግዚአብሔር ምን አረገኝ? ሰማኝ። እግዚአብሔር ምን አረገኝ? ሰማኝ ነው። እንደተጠላው ስለሰማ ይህን ደግሞ ወንድ ልጅ ምን አረገኝ? ሰጠኝ ስትል ስምዖን ብላ ጠራችው። የኤልያስ ጸሎት እግዚአብሔር ምን አድርጓል ማለት ነው? ሰምቷል ማለት ነው። እና ይሄ ነገር ምንድን ነው የሚያመለክተን ለኛ ብለን ስናይ መንፈሳዊ የመስማት ችሎታን እግዚአብሔር ለኛ እንደሰጠን ትንቢታዊ መገለጥ ነው። በዚች ሴት ምን ያለው የተላለፈው ቃል እግዚአብሔር ይሰማኛል አይደለም። እኛ እግዚአብሔር እንደሚሰማን አንጠራጠርም። እሱ አይደለም። አሁን እኛ
እግዚአብሔርን ምን እናደርገዋለን ነው? እንሰማዋለን ነው። የመስማት አቅምን እንዳገኘን የሚያመለክተን ስም ነው እግዚአብሔር መስማት። እኛ እግዚአብሔርን ምን እናደርገዋለን? የሰው ችግር ምንድን ነው? ያንተን ጸሎት እግዚአብሔር ምንም ጥርጥር የለውም ይሰማዋል። እንደ ፈቃዱ ምን ያደርገዋል? ይመልስላል። ግን አንተ ትሰማዋለህ ወይ? ይሄ ነው ጥያቄው። ስምዖን ማለት እኛ እግዚአብሔርን ምን እናደርገዋለን? እንሰማዋለን የሚለውን ትርጉም ይይዛል። ለምን ካላችሁን ልብ በሉ። አስቀድም የተናገርኩት ነገር ምንድን ነው የተናገርኩት? በምናሴ ነገድ መንፈሳዊ ልምምድ የቀደመው ዓለም ስጋዊ ስርዓትን ምን ማድረግ ነው? አዎ አየህ፣ ውጫዊውን ዓለም ምን ስትረሳ አምስቱ የሕዋሳት ስሜቶች ሲዘጉ ወደ መንፈስ ዓለም ትጠልቃለህ። ስለዚህ መንፈሳዊ ዓለምን ምን ማድረግ ትችላለህ? ማስተዋል ነው የሚጀምረው። መስማት የምትጀምረው የዛኔ ነው። እንዲህ ብዙ ነገሮች በመጽሐፍ እንደ ታሪክ ተቀምጠዋል። እንዴት ካላችሁ ያዕቆብ ብቻውን ቀረ ይላል። እሺ ብቻውን ቀረ። ለምንድን ነው ብቻውን የቀረው? ፕሮግራም ያዘ። ከማን ጋር ሊነጋገር? ከእግዚአብሔር ጋር ሊያወራ። ከብቶቹን፣ ልጆቹን፣ ምኑን ከያቦቅ ወንዝ አሻገረ ይላል። እሺ ከዛ ብቻውን ሌሊቱን ሁሉ ምን አደረገ? ቀረ። ብቻውን ቀረ። የውጭውን ዓለም ሐሳብ ምን አደረገ ማለት ነው? ዘጋና ከእግዚአብሔር ጋር ምን ማድረግ? ማውራት ጀመረ። እዛ ከእግዚአብሔር ጋር ምን እንዳገኘ እናስታውሳለን። ስለዚህ ምናሴ የሚለው ቃል መርሳት፣ የውጭውን ዓለም መርሳት፣ የአሁኑን ዓለም መርሳት እና ወደ እግዚአብሔር ሐሳብ ስትመጣ እግዚአብሔርን የመስማት አቅምህ ምን ያደርጋል? ይጨምራል። ስለዚህ እግዚአብሔርን እንደሰማነው ነው የሚናገረን። እንደገና በኢሳይያስ ምዕራፍ 54 ላይ ምን ይላል መሰላችሁ? የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ትሰማ ዘንድ ጆሮዬን ያነቃቃል። ጌታ እግዚአብሔር ጆሮዬን ከፍቷል። እኔም አመፀኛ አልነበርሁም፣ ወደ ኋላዬ አልተመለስኩም ይላል። ለምን? እግዚአብሔርን የሚሰማ ጆሮን እግዚአብሔር ምን አደረገልኝ ነው የሚለው፣ ከፈተልኝ ነው። እና ማለዳ ማለዳ ደግሞ ምን ያደርገኛል? ያነቃኛል። እንደ ተማሪ የምትሰማ ጆሮ ይሰማ ዘንድ ምን አድርጎታል? ከፍቶታል ብሎ ይናገራል። ለሰው በእግዚአብሔር ፊት ትልቁና ዋናው የሚያስፈልገው ነገር እግዚአብሔርን ምን ማድረግ ነው? መስማት ነው። መስማት ነው። ሰው እግዚአብሔርን የሚለው፣ እግዚአብሔር የሚናገረው፣ እግዚአብሔር የሚያሳየው ካላየ ካልሰማ እውር ነው ወይም ደንቆሮ ነው፣ ማስተዋል የማይችልም። ስለዚህ ጠቢቡ ሰለሞን እግዚአብሔር በንጉሥ ወንበር ላይ ሲያስቀምጠው፣ በአባቱ ዙፋን ሲያስቀምጠው ምን እንደምሰጥህ ለምነኝ አለው። ምንድን ነው የለመነው? ምን ለመነ ብትሉኝ፣ የጠላቶቹን መደምሰስ፣ የሰራዊቱ የሀብት ብዛት አልለመነም። በዚህ ህዝብ ላይ ምን አድርገኸኛል አለው? አንግሰኸኛል ወይም ሾመኛል። በዚህ ህዝብ ላይ እወጣና እገባ ዘንድ ጥበብንና ማስተዋልን ስጠኝ አለው። ምን ማለት ነው? ጥበብና ማስተዋል ማለት ከእግዚአብሔር ጋር ግንኙነትን መፍጠር፣ እግዚአብሔርን በመስማት የሚገኝ ነው። ምን? ጥበብ እና ማስተዋል። እና
ይህን ሲጸልይ እንመለከታለን። ታዲያ እግዚአብሔር ምን ያደርገዋል? ይህን ሰው እንደዚህ አይነት ልመና ሲለምን በቃ የጠላቶችን ምን አልለመንክም አለ? ሞት አልለመንክም፣ ጥፋት አልለመንክም፣ ማስተዋልና ጥበብን ለምንኸኛል፣ እኔ ደግሞ ሌላም ነገር ምን አደርግልሃለሁ? ጨምርልሃለሁ አለው። እና እግዚአብሔር የሚፈልገውን ነገር ነው ምን እግዚአብሔርን ምን ማድረግ መስማት። ስለዚህ ስምዖን ወደ ስምዖን የህይወት ከፍታ ውስጥ ስንገባ ምን ውስጥ ገባን ማለት ነው? እግዚአብሔርን ወደ ምንሰማበት ከፍታ ደረስን ማለት ነው። ከዛ የሚቀጥለው ምንድነው? ሌዊ ነው። በሌዊ ቤት ውስጥ በሌዊ ሐሳብ ውስጥ ማለቴ ነው ረጅም ሰዓት እናሳልፋለን። ሌዊ አሁንም ከሌዊ ነገድ ስንት ታተሙ ነው የሚለው? 12,000 ታተሙ ብሎናል። ሌዊ ከ12ቱ ባህሪያት ምንድን ነው ማለት ነው? አንዱ ነው ማለት ነው። አንዱ ነው። የሌዊ ነገድ ታስታውሱ እንደሆነ በብሉይ ኪዳን ታሪክ ውስጥ እስራኤል ወዴት ሲገባ ወደ ከነዓን ምድር በኢያሱ መሪነት ሲገባ ርስቶች ምን ያደርጉ ነበር? በየነገዱ ይከፋፈሉ ነበር አይደል? ይከፋፈሉ ነበር። ሲከፋፈሉ ለ11ዱ ነገዶች ርስት ምን አለገ? ሲከፋፈል ለሌዊ ግን ምን አላለ? ርስት አልተሰጠውም። ርስት አለመሰጠቱ የሚገርማችሁ ለሌላው ነገድ ምን ይሆን ነበር ማለት ነው? ምሳሌ የሚሆን ነገር ነበረ እግዚአብሔር ለሌዊ ነገድ የሰጠው። ምንድን ነው የሰጠው? ሌዊ የሚለው ጋር ስንደርስ ሌዊ ምድራዊ ርስትን ከእግዚአብሔር ምን አላለ? አልተቀበልን። የተቀበለው ርስት ምንድን ነው? እግዚአብሔርን ነው። ርስትህ ማን ይሆናል ተባለ? እግዚአብሔር ይሆናል። ለአንተ ርስት ምን አይባልም? አይሰጥህም ተባለ። ስለዚህ የመሬት በረከት አልተሰጠውም። ፍጥረታዊ በረከት አይደለም የተቀበለው፣ ሰማያዊ መለኮታዊ በረከትን ተቀብሏል። ሁሉም ነገዶች ምን ማድረግ አለባቸው ማለት ነው? ይህንን ሰማያዊ በረከት ምን ማድረግ አለባቸው? መፈለግ አለባቸው። ምድራዊ ርስት ተሰጥቷቸዋል። በእርግጥ ግን ለሁሉም ነገድ ምን ይሆናል? ምሳሌያዊ የሆነ ሰው ነው። ማ ሌዊ በምኑ? ሰማያዊም በረከት ምን በማድረጉ? በመቀበሉ። ይሄንን እንመለከታለን። እንደገና ሌዊ በእያንዳንዱ የእግዚአብሔር ልጆች ሕይወት ውስጥ የሚወክል ሰው እንደሆነ ነው የምንመለከተው። በምን አንጻር? በተነጋገርነው በአሁኑ መንፈሳዊ በረከትን ምን በማድረግ? በመቀበሉ አንጻር። መንፈሳዊ በረከት፣ ምድራዊ በረከት አልተቀበለም። ሌላ ወደ ስሙ ትርጉም ነው የምንመጣው። የስሙ ትርጉም ሌዊ ማለት አሁንም ባሌ ወደ እኔ ምን ይላል? ይጠጋጋል አለች። ከዚህ በኋላ ይወደኛል። መጀመሪያ ግን ምን ብላ ነበር? ተጠልታ ነበረ። ማን ተሰጣት? ሮቤልን አገኘችው። እዛ ጋ ያለችው ነገር አለ። ሁለተኛ ጊዜ ጸነሰችና ደገመች ይላል። አሁን እግዚአብሔር ምን አረገኝ? በልጅ ስለባረከኝ ባሌ ከዚህ በኋላ ምን ያደርገኛል ይላል ትላለች። ይጠጋጋኛል ብላ የምትናገረው ቃል አለና አንድ ጊዜ የእንግሊዘኛው ሐሳብ እና የአማርኛው ሐሳብ ትንሽ የተለያየ ነው። ምን ይላል መሰላችሁ? ደግሞ ጸነሰች፣ ወንድ ልጅም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁ አለች። ስለዚህ ስሙን ሌዊ ብላ ጠራችው ይላል። ግን የእንግሊዘኛው ምን ይላል መሰለች? and she conceived again and bare a son and said
now this time will my husband be joined unto me, because I have borne him 3 sons. Therefore was his name called Levi ብላ ስም አወጣችለት። እዚህ ጋር የፈለኩት ቃል ምንድነው? ከዚህ በኋላ ባሌ ወይም my husband be joined me እና የአማርኛው ትንሽ እንትን ያደርገዋል። ወደ ትክክለኛው ሐሳብ የሚወስደን የእንግሊዘኛው ሐሳብ ነው። አሁን ባሌ ይጠጋጋል ሲል የለም ይሄ ውሃ እንደዚህ ያመጣዋለሁና እንደዚህ ይጠጋጋል። ጆይንድ ሲልስ ግንኙነት ነው፣ ጥምረትን ነው የሚያሳየው። ባሌ ወደኔ ከኔ ጋራ ምን ይሆናል? ይዋሃዳል፣ አንድ ይሆናል። ባለመውለዳ መካም በመሆኗ ምን አድርጓት ነበር? ተጠልታ ነበር፣ ተለይቷት ነበር። አሁንስ ፍሬ ማፍራት ጀመረች። እንግዲህ እግዚአብሔርን ደስ ለማሰኘት ምን ማድረግ ነው ያለብን? የህይወት ፍሬ ማፍራት አለብን። ፍሬ ስናፈራ እግዚአብሔር ምን ያደርገናል? ይወደናል፣ ደስም ይሰኝብናል የሚል ቃል አለ በግርድፉ። ይህችም ሴት ፍሬ ስታፈራ ስትወልድ ምን አለች? ሌዊ አለች። ሌዊ ማለት በአማርኛው መጠጋጋት፣ በእንግሊዝኛው ውህደት፣ መቀራረብ፣ መጣመር የሚለውን ትርጉም ይሰጠናል። እንግዲህ ሰው የእግዚአብሔርን ድምፅ መስማት ምን ካለ ከቻለ ከእግዚአብሔር ጋር ምን ይሆናል? ይጣመራል። አያችሁ፣ ይሄ እንትኑን እንድታስታውሱልኝ ነው። ፕሮግረሱ፣ ሂደቱ ነው። 1 2 3 እያለ የስሞቹ ስነ ተዋረድ አንዱ ከአንዱ ጋር ልክ እንደሰሰለት የተሳሰረ ነገር እንደሆነ እንድታዩት ነው። እዚህ ጋር ስምዖን እግዚአብሔር ሰማኝ ሚንስ እኔ ጆሮ ተከፍቶ እግዚአብሔርን ስሰማ በእግዚአብሔር መገለጥና መገኘት ሐሳብ ከእግዚአብሔር ጋር ምን ሆናለሁ? አንድ ሆናለሁ። ይሄ ምን ይባላል? ሌዊ ይባላል። ሌዊ ይባላል። እንግዲህ ኢየሱስ የመጣው ትልቁ ዘላለማዊ በሆነ ሐሳብ ነው። ሰውን ከእግዚአብሔር ጋር ምን ለማድረግ ነው? ለማስታረቅ እንደሆነ እናውቃለን። ሰውን ወደ ርስቱ ለመመለስ እንደሆነ የታወቀ ነው እና ሌዊ ብያለሁ አይደል? ጆይንድ ነው፣ ጥምረት ነው፣ አንድነት ነው። በዚህ ጉዳይ ላይ የምንመለከተው አንድ ብርቱ የምናውቃቸው 2 ነገሮች አሉ። ማንና ማን ናቸው ካላችሁ መንፈስና ነፍስ ነው። ስለዚህ በመንፈስና በነፍስ ጉዳይ ላይ እንመለከታለን። ከዚህ በኋላ ረጅሙን ሐሳብ ጊዜ የምወስደው በዚህ ላይ ነው። በማቴዎስ ምዕራፍ 25 እቺ መጽሐፍ ማውጣት ስላለብኝ አንዴ እንታገሳለን። ማቴዎስ ምዕራፍ 25 ላይ ያለውን ሐሳብ አነብላችኋለሁ። ምን ይላል ግን? መንፈቀ ሌሊት ሲሆን ሁካታ ሆነ፣ እነሆ ሙሽራው ምን ይላል? መጥቷል አይነት ድምፅ መጣ ይላል። እስቲ ላንብበው። 6 ቁጥር ላይ ነው። እኩለ ሌሊት ሲሆን እነሆ ሙሽራው ወይም ይመጣል፣ ትቀበሉ ዘንድ ውጡ የሚል ሁካታ ሆነ ይላል። እንግሊዝኛው behold the bridegroom comes, go you out to meet him ነው የሚናገረውና የዚህ ትርጉምና የአማርኛው ትርጉም ትንሽ እንትን ይሄኛው ምንድነው? ልትገናኙት አንድ ልትሆኑ ምን ሁኑ ይላል። ውጡ ነው የሚለው። ምን ስለሆነ? ስለመጣ እየመጣ አይነት ነው። ምንድነው? የአሁን ጊዜ ነው የለም፣ እየመጣ ነው። ፓስት ኮንቲኒየንስ ነው፣ ፕሬዘንት ኮንቲኒየንስ
ፕሬዘንት ኮንቲኒየስ ልክ ነው። ፕሬዘንት ኮንቲኒየስ ነው። እያየኸው ነው እና እየመጣ ነው እና ወደ እኔ ምን ሊሆን ነው? ሊደርስ ነው። እየመጣ ነው። በመምጣት ላይ ነው። ስለዚህ ምን አድርጉ? ሁከቱ የሁከት ወይም የጩኸቱ ድምፅ እነሆ ሙሽራው እየመጣ ነው። የእንግሊዝኛውን ነው የወሰድኩት። ይመጣል ነው ያኛው የሚለው ትንሽ እሱ አስቸጋሪ ነው። እየመጣ ነው ውጡና ተገናኙት የሚረብሽ ድምፅ ነው። ለምን? እስቲ ላንብበው ከቁጥር 1 ጀምሮ። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5 ሰነፎች 5 ልባሞች ነበሩ። ሰነፎች መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊት ሲሆን እነሆ ሙሽራው እየመጣ ነው፣ ትቀበሉ ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ ቆነጃጅት ሁሉ ተነሱ፣ መብራታቸውን አዘጋጁ እያለ ይቀጥላል ታሪኩ እና ሁካታውን ነው ለማውራት ከላይ ጀምር ያነበብኩት። ዝም ብዬ አይደለም። ሁሉም ምንድናቸው? ደናግሎች ናቸው፣ ቆነጃጅቶች ናቸው። ሁሉም ሙሽራውን ምን ለማድረግ ለመጠበቅ የተዘጋጁ ናቸው። ደናግሎች ናቸው፣ ሊያገቡ የተዘጋጁ ናቸው። ግን ሙሽራው ምን ሆነ ይላል መጽሐፍ? ዘገየ። በሰው ሰዓት አልመጣም፣ በነፍስ ጊዜ አልመጣም፣ በሰው ጊዜ አልመጣም። ስለዚህ ሙሽራው ሲዘገይ ደከማቸው። ስጋ ደካማ ነው፣ መንፈስ ግን ሁል ጊዜ በንቃት ለሚኖረው። ስለዚህ ነፍስ ምን ሆነች? ተኛች። የነፍስ ስርዓት፣ የስጋ ስርዓቶች አሁን አንቀላፍተዋል፣ አሁን ተኝተዋል። ለምን? ጌታን ባገኘን ጊዜ የነበረን መነቃቃት እንዴት ነበር? ገና ጌታን ስንቀበል ከፍ ያለ መቀጣጠል ነበር። ከዛስ እየበረደ ነው የሚሄደው፣ እየቀዘቀዘ። ብዙ ጸጋ ስጦታዎች ታያላችሁ አይደለ? ይነሳሉ፣ ቦግ ብለው እንደ እሳት ቦግ ይላሉ። ከዛስ እየከሰሙ ይሄዳሉ። አሁንም ይነሳል፣ እየከሰመ ይሄዳል። የሚፈልገውን ሳያገኝ ሲቀር ይጠወልጋል፣ ይተኛል። አሁን ቤተክርስቲያን በምን ሁኔታ ናት? ደናግሏ ማን ናት? 10 ቆነጃጅት ቤተክርስቲያን ናት። ሌላ ምንም አይደለችም። ወይም በሌላ ቋንቋ የዳኑ ሰዎች ናቸው፣ ደህንነትን ያገኙ እና በመጀመሪያ መወለዳቸው ዘመን እንቅስቃሴያቸው እጅግ ታላቅ ነው። ለጌታ ያላቸው ፍቅር፣ መነቃቃታቸው፣ ስርዓታቸው፣ ሁሉም መብራታቸው አብርተው ምን ነበር? ይሄዱ ነበር ነው የሚለው። መብራት አብርተዋል። አያችሁ፣ አገልግሎት ነው፣ ውጫዊ ስርዓት ነው። ግን የሚፈተኑት መቼ ነው? በድካም ሰዓት ነው። በቃ የሰው ጊዜ ምን ሆነ? አለቀ። የሰው ብርታት ምን ሆነ? አለቀ። እንግዲህ ሰው ሲደክም ምን ይሆናል? ሰው ነዋ ወደ እንቅልፉ ይሄዳል። ኃጢአት አይደለም። እሺ መኝታቸው ምንም አልተባለም እኮ እንደ ኃጢአት አልተቆጠረም። አንቀላፉ። ግን ስንት ሰዓት ላይ? እኩለ ሌሊት ላይ ግን የሚያነቃ ድምፅ መጣ። ይሄ እኩለ ሌሊት ምን አይነት ጊዜ ነው ካላችሁኝ፣ በጣም ጥልቅ የሆነ የእንቅልፍ ሰዓት ነው። ወደ 3 አይነት ደረጃዎች የእንቅልፍ ጊዜ እንዳሉ ይነገራል። ሸለብ፣ ከዛ ትንሽ፣ ከዛ ደግሞ ጥልቅ የሆነ እንቅልፍ ይባላል። እና እነዚህ ሰዎች ጥልቅ የሆነ እንቅልፍ ላይ ነበሩ። ስለዚህ ነው ድምፁ ምን መሆን ያለበት? ሁካታ፣ ረባሽ፣ ከጥልቅ እንቅልፍ ምን የሚያነቃ ድምፅ መሆን ነበረበት። አንድ ጊዜ ትምህርት ሳስተምር አንድ ነገር አግኝቼ ነበር። ድምፁ ልክ የቁራ ጩኸት አይነት ነው ይላል። ይሄ ሁካታ የሚለው ቃል የቁራዎች ድምፅ እንዴት ነው? ጠዋት ሲጮሁ አካባቢያችሁ ዛፍ ካለ እና እንዴት ነው ተኝተህ እንዴት ነው የሚያደርግ?
በጣም ነው የሚረብሽ። የሚሰቀጥጥ ድምፅ ስለሆነ ረብሾ እንቅልፍህን ነው የሚያስነሳ። የሚረብሽ ድምፅ። አስሩ ተኙ አይደል? ግን ጩኸቱ ከየት መጣ? ማን ነው የጮኸው? ጩኸት የሚያስተጋባ ድምፅ ያመጣው ማን ነው? ስለ ሙሽራው መምጣት የሚናገሩ ደግሞ የት ናቸው ያሉት? የት ነው ያሉት? መጽሐፍ ይናገራል። ድምጻቸው ብቻ ነው። ያው ድምጻቸው ብቻ ነው። የት እንዳሉ ግን አይታወቁም፣ ተሰውረዋል። ዛሬ ይሄ ማወራው ድምፅ ብዙዎችን ይረብሻል። ይሄ የእግዚአብሔር መንግስት ሁሉ ሰው ምን ብሏል? ድኗል። የእግዚአብሔር መንግስት መጥታለች። ክርስቶስ በአንተ ውስጥ ነው። ክርስቶስ ከሚታየው ፍጥረታዊ ሰማይ ምን አይልም፣ አይመጣም። ክርስቶስ በአንተ ውስጥ ነው ተቀበለው ስትለው የሚሰቀጥጥ ድምፅ ነው። ሰምተናል አይደል? እንዲህ በመካከላችን እንዴ ጥሩ ነው ትምህርት፣ ግን በጣም ግራ የሚያጋባ ነው፣ የሚሰቀጥጥ ነው የሚል ድምፅ ሰምተናል። ስለዚህ የሚጮህ ድምፅ ለምንድን ነው ግን ይሄ ነገር የሆነው? ለምንድን ነው? ለጋብቻ ጥሪ ነው። ሙሽራው ከመጣ ሙሽሪት ምን እንድትሆን እንድትነቃ ከተደረገች ምን ሊከናወን ነው? ሰርግ። ሰርግ ሁለቱ አንድ ይሆናሉ የሚለው ቃል ይሄ ሚት ወይም ደግሞ ከባሌ ጋራ አሁን አንድ ሆናለሁ ነው ያለችው አይደል? ምን መሆን ነው? አንድ ስትሆን አለቀ ማለት ነው። አለቀ ማለት ነው። እሺ አለቀ፣ ኮምፕሌት ሆነ። ፍጹምነት ምን ሆነ? ተጨረሰ ማለት ነው። እሺ አሁን በምን ላይ ነው እያልን እናወራለን? ሁል ጊዜ ነው እናንተ በሂደት ላይ ነው። ይሄው ስሞቹ ምንድን ነው የሚያሳዩ? እያንዳንዱ ስም ምንድን ነው? ደረጃ በደረጃ ሂደት ነው እያልን ነው አይደል? የሚቀጥለው ጊዜ ደግሞ ሌላ ነገር እናያለን። ስንጀምር ምንድን ነው አለ? ይሁዳ ብለን ነው የጀመርነው። ጀምረናል እኮ መንገድ ጉዞ ከጌታ ጋር አንድ ወደምንሆንበት እግዚአብሔር ይመስገን። ራእይ ምዕራፍ 19 ላይ ደግሞ ምን ይላል? ወደ ራእይ ሐሳብ እንሂድ። ደግሞ አንድ የሚነግረን ሐሳብ አለ። ምዕራፍ 19 ላይ ቁጥር 7 ምን ይላል መሰላችሁ? እዚህ ጋር ደግሞ በጣም ይሄ አሁን ያልኩትን ነገር ነው የሚናገረው። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ምን ይበለን? ደስ ይበለን፣ ሐሴት እናድርግ፣ ክብርንም ለእርሱ እናቅርብ። ምን ስለሆነ? የበጉ ሰርግ ስለደረሰ፣ ሚስቱም ራሷን ስላዘጋጀች። የበጉ ሰርግ ምን ሆነ? ደረሰ። እንዴ የውስጥ ናፍቆታችን ምንድን ነው? ፍጽምና አይደለ? ኮምፕሌት መሆን አይደለ? መጨረስ እኮ ነው አይደል? ስለዚህ ደረሰ ይለናል። ሐሴት እናድርግ ይለናል። ክብርንም ለእርሱ ምንና እናምጣ። ይሄ ምንድን ነው? አያችሁት? እዚህ ጋር ደረሰ አለ። ግን ጳውሎስ ምን ይላል? ከሩቅ ጳውሎስ ምን ይላል? ጳውሎስ የሚለውን እናየው። ሁለተኛ ቆሮንቶስ ምዕራፍ 11 ምን ይላል? በእግዚአብሔር ቅናት እቀናላችኋለሁ፣ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻቸዋለሁና ይላል። እናንተ ለክርስቶስ ላቀርብ ለአንድ ወንድ አጭቻቸዋለሁ ይልና 3 ላይ ግን ሌላ ነገር ያወራል። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሚመጣውን ያልሰበከውን ሌላ ኢየሱስ ቢሰብክ እያለ ይቀጥላል።
ወይም ያላገኛችሁት ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሳላችሁ ብሎ ይቀጥላል ሐሳቡ። የምናየው ግን ከላይ ያለው ሁለቱን ሐሳብ ነው። እንግዲህ እግዚአብሔር ቀንቶልናል። በጳውሎስ ሕይወት ውስጥ ምን ሊያደርገን? እንደ ንጽሕት ድንግል ለክርስቶስ ሊያቀርበን ምን ሆነናል? ታጭተናል። አያችሁ፣ ታጭተናል። እጮኛ አለ ትላለች አለ ሴት ምን ስታገኝ? የምታገባው ባል ስታገኝ እና በእጮኝነት ዘመን ላይ መኖር የሚገባትን አብራው ምን ታደርጋለች? ግን የሚገርመው ግን በውስጣቸው ከፍተኛ ምን አለ? በሁለቱ መፈላለግ አለ። ግን ከፍተኛው መፈለግ ውስጥ ያለችው ከዚህ የእጮኝነት ጅማሬ ውስጥ ስትኖር ማናት ብትሉን ሴቷ ናት። ሴቷ ናት። ዳዊት በዚህ ጉዳይ ላይ ምን ብሎ ይናገራል? ዋላ ወደ ውሃ ምንጭ ምን እንደምትናፍቅ ነፍሴ እንዲሁ ወደ አንተ ትገሰግሳለች ይላል። ባለፈው ጊዜ ስለ ንፍታሌም ስናወራ ስለ ዋላ አንስተን ስለ ናፍቆት አይደለም ያነሳ ነው። ትዝ ይላቸዋል አይደል? በተራራ ላይ ስለ መጋለብ ነው ያየ ነው። ሌላ ሐሳብ። በዚህ ገጽ ደግሞ ሌላ እይታ አለ። ይቺ ደግሞ ምን ታደርጋለች? ትናፍቃለች፣ ትገሰግሳለች ወደ ምኗ? ወደ አምላኳ። ስለ በነፍስ ውስጥ ከፍተኛ ወደ መንፈስ ምን ማለት የመሄድ ምን አለ? ናፍቆት እንዳለ የሚያመለክት ነው። ሌዊን ነው እያየን ያለ ነው። አጭቻቸዋል። ወዴት ወሰደ? 2 ቁጥር ላይ እባብ በተንኮል ሔዋንን ብሎ የት ነው የወሰደ? ከአዲስ ኪዳን ወደ ብሉይ ኪዳን ወደ መጀመሪያው ሰፈር ጳውሎስ ይወስደን እንመለከታለን። እዛ ሰፈር ላይ ምንድን ነው የተካሄደው? በጣም የሚገርም ድንቅ ታሪክ አለው። እግዚአብሔር በመጀመሪያ ይልና ቁጥር 26 ላይ ግን ምን ይላል? ሰውን እንደ መልካችን እንፍጠር ይላል። ሰውንም በመልኩና በአምሳሉ ምን አድርገው ፈጠረው ይለናል። ፈጠረው ይለንና ወንድና ሴት አድርጎ ፈጥሮታል። ግን ምዕራፍ 2 ቁጥር 8 ላይ ሰውንም ከምድር አፈር አበጀው ይልና ማንን ነው የምታየው? ገነት ውስጥ ማን ነው የሚታየው? አንድ ሰው። ማን ነው እሱ? ሌላ የለም። ሴትዮዋ አልመጣችም፣ የለችም። ታይም ተወስዷል፣ ጊዜ ተወስዷል፣ የለችም። ብቻውን ነበር። ግን ሴቷ አሁን የት ነው ያለችው ካልከኝ እሱ ውስጥ ናት ያለችው፣ አልተገለጠችም። ይሄ በዚህ ቢቀጥል ኖሮ አስደናቂ የሆነው የእግዚአብሔር ፍጽምና ምን በሆነ ነበር? ያለምንም ማስተጓጎል ምን በሆነ ነበር? ባለቀ ነበረ። ግን እግዚአብሔር መጣና እንቅልፍ ለቀቀበትና ምን አወጣ ይላል? ከጎኑ አጥንት አወጣና ሴት አድርጎ ምን አደረጋል? ሰራት ይላል። ከዛ ወዴት አመጣት ነው የሚለው መጽሐፍ። አዎ መጽሐፉን ለማንበብ ጊዜ የለኝም። ወደ አዳም ነው ምን ያደርጋል እንጂ አዳም ሴትዮዋን ፍለጋ አልሄደም። የተፈጠረውን አያውቅም። እዚህ ጋር ብዙ ሚስጥሮች አሉ። ከነዚህ መካከል አንድ ሁለቱን ሐሳብ ላውራ። ልብ በሉ። ሔዋንን የፈጠረ ማን ነው? ሁለትነትን ያመጣ ማን ነው? እግዚአብሔር ነው። የምን አዳም ነው? አዳም ምን አቅም አለው? ምን ያለው? እግዚአብሔር ነው። አወጣና ምን አደረገው? አንድ የነበረውን ሁለት አደረገው። ልብ በሉ። ሁለት አደረገው። ሁለትነትን አመጣ። ምን ሊሆን ነው ከዛ በኋላ ይሄ ሁለትነት?
በሰው ህይወት ውስጥ ከፍተኛ ሆነ ውድቀትን ሲያመጣ እና ይኸው አለ እኮ በእግዚአብሔር ቅናት ትቀናላችኋለሁ ካለ በኋላ ቁጥር 3 ላይ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት። ይህ ነው ሔዋን ለምንድን ነው የመጣችው ማለት ነው? ለመሳት ነው የተፈጠረችው ማለት ነው። ባይፈጥራት ኖሮ ይልጣጣል። አዳም ቀድሞው ተፈጥሯል። የሳተችው ግን ማን ነው ይላል ሌላ ቦታ ደግሞ ሴቷ ናት አለ። ስለዚህ እዚህ ጋር እዩት፣ ውድቀት በእግዚአብሔር ፕሮግራም ውስጥ የታቀደ እቅድ እንደሆነ ነው የምናየው። ማንም ሊከራከር አይችልም ይሄንን። ስለዚህ ሴቷ በመታለል ምን ሆነች ይላል? ወደቀች። እና ምን ተፈጠረ? ከፍተኛ ልዩነት መጣ ከመጀመሪያ ይልቅ። በእርግጥ በወጣች ጊዜ ባያት ጊዜ ግን ምን አድርጓታል? የሚያስደንቅ ፍቅር በውስጡ እቺ ከኔ ተገኝታለች ከሆነ ተገኝታለች እና ምን ትባል ብሎ ምን አድርጓታል? ፈልጓታል፣ በጣም ወዷታል። እሷ በዚህ ጊዜ ከፍተኛ ፍቅር አለ። ግን ስህተት በተፈጠረ ጊዜ ግን ከፍተኛ ረብሻ ተነሳ። ታስታውሳላችሁ? በላህ እንዴ ሲለው ምንድን ነው ያለው? ይቺ የሰጠኸኝ ሴት ነው የሚለው። አየው። ስለዚህ ምን ተፈጠረ? በመጣችው ሴት የተነሳ ችግር ውስጥ ገብቻለሁ አለ። ይሄ ደግሞ እውነት ነው። ከዚህ በኋላ እግዚአብሔር መልሶ የማስታረቅን ስራ ነው ከዚህ በኋላ ፕሮግራሙን የምንመለከተው በኢየሱስ ክርስቶስ መምጣት። ስለዚህ አንድ ነገር ላውራ። መጽሐፍ ውስጥ የተጻፉት ታሪክ የሚመስሉ ውጫዊ የሚመስሉት ነገሮች በሙሉ ስለ መጽሐፍ ቅዱስ ስለ ጂኦግራፊ እንድናጠና፣ ስለ ሳይንስ እንድናጠና ወይ ስለ አንድ የሆነ ህዝብ ታሪክ እንድናጠና የተጻፈ መጽሐፍ አይደለም። በፍጹም አይደለም። ውጫዊ ነገሩ እንደሚነበብ አይደለም። ነገሩ ጥልቅና ሰፊ የሆነ የመለኮት ፕሮግራም ያለበት መጽሐፍ እንደሆነ እናውቃለን። ብዙዎች ንቀው ቢጥሉትም ነገር ግን ከተጻፈው ውጪ ከተጻፈው ነገር የውጭውን ቆዳውን ወይ ደግሞ ግልፋፊውን ገፈን ወደ ውስጥ ገብተን የእግዚአብሔርን መለኮታዊ ጽንሰ ሐሳብ ብንረዳው አስደናቂ የሆነ መለኮታዊ እውነት በሰው ሁሉ ህይወት ውስጥ እንደሚወርድ እናውቃለን። ስለዚህ ግጭት ተፈጥሮ ነበር በያዕቆብና በሊያ መካከል። ሊያ ተጠልታ ነበረ። በምን ምክንያት? ባለመውለድ፣ ፍሬ ባለመስጠት ምክንያት። ይኸው ነው ከእግዚአብሔር ጋር ጠቡ። ፍሬ ስለማያፈራ ነው ሰው ሁል ጊዜ ከእግዚአብሔር ጋር ምን እያለ ያለው የተጣለ። በክርስቶስ ምክንያት ግን እንደገና ፍሬ እንድናፈራ የተሰራውን ስራ ላንብብላችሁ። ምንድነው ስሙ? ሮሜ ምዕራፍ 7 ቁጥር 4 ምን ይላል? እንግዲህ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገላችኋል። ለምን? ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ይላል። ከሙታን የተነሳውን ታገቡ ዘንድ ይላል አንዱ ትርጉም። ይሄ ታሪክ ይገርማል። ቁጥር 1 ጀምሮ ባለፈው ወንድሞች ሆይ ሕግን ለሚያውቁ እናገራለሁ። ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ምን ሆናለች? ባሏ ቢሞት ግን ስለ ባል በሆነው ሕግ ተፈታለች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ለሌላ ወንድ ብትሆን አመንዝራ አይደለችም። ለምን? ባሏ ሞቷል። ይሄን ውጫዊ የሆነ ትዳር ምሳሌ ካመጣ በኋላ ወደ መንፈሳዊ ነገር ውስጥ ሲከተል ምን ይላል? እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ምን ሆናችኋል? ሰው መጀመሪያ ማንን አግብቷል? ሕግን አግብቷል። በገነት አትብላ፣ በበላህ ቀን ግን ሞትን ትሞታለህ። ከሞት ጋር ቃል ኪዳን አደረጋችሁ የሚል ቃል ታስታውሳላችሁ? እዚህ ጋር ነው የተደረገው። ከሞት ጋር ከሚገድል ትሞታለህ። ምን አትበል?
አትብላ። ስለዚህ ሰው ግን ከሞት ጋር ምን አደረገ? ቃል ኪዳን ገባ ይላል። እግዚአብሔር ምንድን ነው? ሕይወት ነው። ሰው በሞት ጎዳና ከሄደ ምን ሆነ ማለት ነው? ተለያይቷል። የጋብቻ ውል ነው በኃጢአት እና በሕግ የመጣው ኪዳን። በጋብቻ ነው ሰው ከሕግ ጋር ምን ያደረገው? የታሰረው። እሺ፣ በጋብቻ ነው። ጋብቻ ምንድን ነው አለ? እስከ ምን ድረስ ነው ይለናል? እስከ ሞት ነው ብሎ አስቀመጠ። ሰውየው ካልሞተ ሴትዮዋ በሕግ ታስራለች አለ። ሰውየው ቢሞት ግን ነፃ ናት አለ። ለምን? ሕጉ በሰው ውስጥ ያለው ሰው ባለበት ዘመን ምን ይገዛዋል? ስለዚህ ይሄ ሕግ በኪዳን ገብቶለታል። በሰው ውስጥ የሚፈታው ምን ብቻ ነው? ሞት ብቻ ነው የሚፈታው ማለት ነው። እኛ በክርስቶስ ሥጋ ምን ሆነ? ስንሞት ከሞት ጋር ቃል ኪዳን የገባነውን የሞትን ኪዳን ምን ይሆነናል? ይሸሻል ከኛ። አለቀ። በሞት እናመልጠዋለን። ከዛስ እሱ ከሞተ በኋላ ግን የሚቀጥል ጋብቻ ውል አለ። ምንድን ነው ውሉ? ምን ይላል? ቁጥር 4 እናንተም በክርስቶስ ሥጋ ለሕግ ተገላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው። ከዚህ በኋላ ሞትን ምን ላደረገው? ድል ለነሳው የማይሞት የማይበሰብስ ዘላለማዊ አካልን ምን ለማድረግ? ዘላለማዊ አካልን ምን ለማድረግ? ለመቀዳጀት። ዘላለማዊ አካልን ምን ለማድረግ? ለመቀዳጀት የሚያስችል ሌላ የሕይወት ኪዳን ገብተናል። እግዚአብሔር ይመስገን። እንግዲህ እየተነጋገርን ያለነው ይህንን ኪዳን ነው። ልብ በሉ። ሔዋን ለአዳም ምን ስትሰራ እግዚአብሔር ትንቢት ተናግሯል። ምንድን ነው የተናገረው ትንቢት? አንድ ጊዜ እሱን ላንብብ። እዚሁ ነን። እሺ፣ እዚሁ ነን ስላችሁ ዘፍጥረት 2 ላይ ማለቴ ነው። ምንድን ነው ያለው? ብዙ ነገር ከአዳም ጋር ካወራ በኋላ ቁጥር 22 ላይ ነው። እሺ፣ ምን ያለው? ቁጥር 18 ሶሪ፣ ምን ይለዋል? እግዚአብሔር አምላክ ካለ ሰው ብቻውን ይሆን ዘንድ መልካም የሚመቸው ረዳት እንፍጠርለት ይላል። እንግሊዘኛው ይሻላል። And the Lord God said, it is not good that the man should be alone. I will make him an help meet for him ይላል። ከሱ ጋር የምትገጥም እሺ፣ የምትገናኝ አንድ የምትሆን የሚመቸው የምትለው ቃል የግንኙነት ቃል ነው። እሺ፣ የመዋሃድ ቃል ነው። የአንድነት ቃል ነው። ሌዊን ነው እሺ እያወራሁ ያለሁት፣ ሌላ አይደለም። ወዴትም መሄድ አልችልም። መቀላቀል፣ አብሮ መሆን። እንግዲህ እዚህ መቀላቀል፣ እዚህ አንድነቱ ሲገባ ጠላትነት የለም። ይላው ነፍስ ከመንፈስ ጋር ምን ሲሆን አንድ ሲሆን ጠብ፣ ቁርሾ፣ ቂም፣ ጥላቻ የሚባለው ነገር ይጠፋል። ከክርስቶስ ጋር ስንት ስንሆን? አንድ ስንሆን። ስለዚህ ወደ ክርስቶስ
ሰው የሚመጣው በምን አቅሙ ነው ልትሉኝ ነው? አሁን ሰው ወደ ክርስቶስ መምጣት አይችልም። ይህ ነው አዳም አይደለም ሴትዮዋን ያገኘው። እግዚአብሔር ሴቲቱን ሔዋንን ወዴት ነው ያመጣው? አመጣው። ጠፋሁባችሁ፣ ሶሪ። አይ ኔትወርክ ነው፣ ሶሪ። እና ሴትዮዋን ወደ አዳም ነው ያመጣት እግዚአብሔር እንጂ ሴትዮዋም አዳምን ፈልጋ ምን አላለችም። ዛሬ የክርስቶስን አንድነት ለማግኘት ሰዎች ብዙ ስራ ሲሰሩ እናያለን። ይጸልያሉ፣ ያነባሉ፣ ፕሮግራም በደንብ አቴንድ ያደርጋሉ፣ ይካፈላሉ፣ አስራት ይሰጣሉ፣ ለድሃ ይረዳሉ፣ መልካምን ነገር ያደርጋሉ። ከማን ጋር ህብረት ለማድረግ አይቻልም። የለም፣ አይገርምም? የለም። በዚህ ሁሉ እግዚአብሔር አለ ወይ ብትለኝ የለም። በዚህ ሁሉ እንቅስቃሴ እግዚአብሔር አለ ወይ ካልከኝ የለም። ነገር ግን ወደ መጀመሪያ ሐሳቤ ነው የሚያመጣኝ። ሙሽራው መጥቷል፣ ትቀበሉ ዘንድ ውጡ የሚል ጥሪ፣ የመንፈስ የውስጥ የመንፈስ ጩኸት ወደ ነፍስ ሰፈር ውስጥ ምን መሆን አለበት? መጉረፍ አለበት። ያኔ ነፍስና መንፈስ ምን ይሆናሉ? ይገናኛሉ። ከጌታ ጋር የሚተባበር አንድ መንፈስ ነው። ሚስቱም ራሷን ምን ስላለች? ስላዘጋጀች፣ የበጉ ሰርግ ስለደረሰ ደስ ይበለን፣ በሱ ሐሴት እናድርግ፣ ለእርሱ ክብር እንስጠው። ስለዚህ ወደ ሌዊ ሰፈር ገባ ማለት በነፍስና በመንፈስ መካከል ያለ ህብረት ምን እየሆነ ነው ማለት ነው? እየተፈጸመ ያለው ጉዞ እንደሆነ የሌዊን ከፍታ ያመለክተናል። ተባረኩ።